ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ ስለ ሎንግ ፕሊትረም ዲፍሬንሻል ኮዞች እናወራለን። ከዛ በፊት ግን ሎንግ ፕሊትረም ማለት ምን ማለት ነው? ፕሊትረም ማለት ከሳብ ናዛል ኤሪያ እስከ ቤርሚሊን ቦርደር ኦፍ አፐር ሊፕ ድረስ ያለው ርቀት ማለት ነው። ይሄ ርቀት ሎንግ ነው ስንል ዲስታንሱ ጨመረ ስንል ምን ማለታችን ነው? ሚኑ ፎር ዳት ኤጅ ኤንድ ሴክስ ከሁለት ስታንዳርድ ዲቪሽን በላይ ሲሆን ማለት ነው። ለዚህ ዲፍሬንሻል ዲያግኖሶች 6 ዋና ዋናዎችን እንጠቅስላችኋለሁ። አንደኛ ሶቶ ሲንድረም ምን ይኖራቸዋል? ማክሮሴፋሊ ይኖራቸዋል። ኢንክሪዝድ ሄድ ሰርከምፈረንስ ይኖራቸዋል። ሁለተኛ ፍራጃይል ኤክስ ሲንድረም ይባላል። እነኚህ ደግሞ ፖስት ፑበርታል ማክሮ ኦርኩዲዝም ይኖራቸዋል። ኢንክሪዝ ሳይዝ ኦፍ ቴስቲክል ይኖራቸዋል። ሶስተኛ ዊሊያም ሲንድረም ይባላል። ይህ ደግሞ ውመን ዊል ሃቭ አን ኢልፊን ፌስ ይኖራታል። አንድ አራተኛ ፕራደል ዊሊ ሲንድረም ዋን ዊዝ hyperphagia and later on obesity ይኖራቸዋል። and the fourth one is fetal alcohol syndrome usually ይሄ ደግሞ intrauterine fetal alcohol exposure ነው የሚሆነው ምክንያቱ and the fifth one is the Marfan syndrome. Thank you.